ያማን የራሱ የገዛ አባቱ ልጅነቱን ህይወቱን እንደሰረቀው አምኗል። እሱንም እያሳደደው ነው። ነገር ግን ለሌሎቹ ማሳመን ከባድ ስራ ሆኖበታል። በተለይ ደግሞ እናቱ ይህን ነገር ላለመቀበል ብላ በጣም ብዙ ምክንያቶችን እየደረደረች ነበረ። ነገር ግን ኤሽረፍ ከሁሉም ቀድሞ ሰራንን ጠረጠረው። ሰራን በእርግጠኝነት ከዚህ ጋር የሚያገናኘው ነገር አለ ብሎ እያሰበ ነው ያለው። በአንድ በኩል ያማን እንደገና ሩያን ማሳመኑ ራሱ ስራ ሆኖበታል። በድንገት አጎቷን ሊይዘው ነበረ። እሷ ግን ችበት አጎቴ ከዚህ ጋር የሚያገናኘው ነገር የለም ብለዋለች። አሁን ቀጥታ እጇን ይዞ ወደ ራሷ ቤት መጣ። ሁለቱም ተመለሱ። በቀጥታ እሱ ሕፃን እያለ ታግቶበት ወደ ነበረው ክፍል ተያይዘው እየገቡ ናቸው። እሺ ለምን ወደዚህ የመጣ ነው ብላ እየጠየቀችው ነው። እሷን ብትሆን ለማመን በፍጹም አልቻለችም። እዚህ ነበር ያገቱኝ፣ እዚህ ነበር ያቆዩኝ፣ እዚህ ነበር ቁጭ ብዬ ሳለቅስ የነበረው፣ እዚህ ነበር አይኔን የከፈትኩት። ከደቂቃዎች በፊት ከእናቴ ጋር ፓርክ ውስጥ ሲጫወት ነበረ። ግን አጎትሽ እዚህ ይዞ ይመጣ፣ አጎትሽ እዚህ የጎትተኝ ይዞ ይመጣና እንደ ቆሻሻ አስቀንጥሮ ጣለኝ እያላት ተውተው እንደዛ ትበል። አጎቴ እንደዛ አያረግም ትሏለች። አዎ እንደ ቆሻሻ አስቀንጥሮ ነበር የጣለኝ። አለቀስኩኝ፣ ጮኩኝ፣ የሆነ ሰው መጥቶ እንዲደርስልኝ፣ ግን ማንም አልመጣም፣ ማንም ሊደርስልኝ አልቻለም እያላን ነበር። እሷ ማልቀስ ጀመረች። አብዳል በስነ ስርዓት እያሰብክ አይደለም፣ አጎቴ እንደዛ አያረግም፣ አውቀዋለሁ ስትል ነበረ። ሮያ ሁሉንም ነገር አስታውሻለሁ፣ ሁሉም ነገር ትዝ ብሎኛል፣ አንድ ባንድ ነግርሽ ይችላለሁ እያላን ነበረ። ሲጀመር ነገር እንዴት ካጎቴ ጋር ይገናኛል? ምንድነው ስሜት የማይስጥ ነገር የምታወራው? ምንድነው የምትለኝ እያለችው ነበረ። ከዛ እሱ ታዲያ ለምን አመለጠ? ለምን ሄደ? እስኪ መልሻ እያላን ነው። ዝም ብላ ታየዋለች። እኔ ግን ልንገርሽ ምክንያቱም በቃ ባለፈው ለታ እራት እየበላን ጫፉን ሳወራ በደንብ ተረድቶኛል። እናንተ ምንም ላይገባችሁ ይችላል፣ ነገር ግን እሱ ገብቶታል። ስለዚህ ዛሬ ብድግ ብሎ ከመሬት ተነስቶ አመለጠ። ይሄ ብቻ አይደለም፣ እንደዛ እያጣጣርኩኝ እግሩን ባጨረው ነበር በጠርሙስ። ይኸው አሁንም ጠባሳው አለ። በጣም ጎድቸው ነበረ። ተመልከቺ፣ ሁሉን ነገር እንዳስታወስኩኝ ገብቶታል። እጁ እየተንቀጠቀጠ ነበረ ይላታል። አይሆንም፣ አላምንህም አጎቴ እንደዚህ ያረገም በፍጹም አላምንም እያለችው ነበር። እሺ ብሎ ሸሚዙን አወለቀ። ተመልከቹ ንቅሳት፣ ተመልከቹ ምንድነው የነቀሳት? እቺ አበባ ትርጉማ ምንድነው? ለምንድነው አበባ የተነቀስኩ ስትኛል ነበረ? ተመልከቺ፣ ቀና በይ እስኪ ይላታል። ትንሿ መስኮት ላይ ራሷ አበባዋ ነበረች። እቺ አበባ ሁል ጊዜ በህልሜ ትመጣለች፣ ሁል ጊዜ አስታውሳታለሁ። ምንድነው ትርጉማ ግን እያልኩኝ አስብ ነበረ። ስለዚህ በቃ ተነቀስኳት እያለ እየነገራን ነው እያለቀሰ። አሁንም ቢሆን ሩያ ለማመን ዳር እያለች ነው። በሌላ በኩል ኤሽረፍ በቃ ሰራን ነው ልጁን ያገተው ብሎ አምኗል። ከዛ በኋላ ወደፊት ራመድ ሲል አላዝ እንዲሁም ቻላ ይከተሉታል። አያቴ ይኸውልህ ሲጀመር ልጅ እብድ ነው ማለት ነው። እብድ ነው በቃ አለ አይደለ? የአይምሮ መቃወስ የስለንቦና መቃወስ አለበት። እርስ በርስ ራሳችን እንድንባላ እንዲጣላል ያደረገን እኮ ነው አያቴ። ልጅ ማለት በጣም መጥፎ እያለ ገና ሲያወራ ፊት ለፊቱ በሩን ዘጋበት። ይሄ ልጅ በጣም መጥፎ ነው፣ አያታችንን በሩን ዘጋበን ማለት ነው። በጣም ያሳዝናል፣ እንሂድ በቃ ይላታል እህቱን ቻላን። ኤሽረፍ አያታቸው ወደ ቢሮ እየገባ ነው። ወደ ቢሮ ከገባ በኋላ ቁጭ ብሎ አሰበ። ድንገት በር እየተከፈተ ነው። ውጡ አላልኩም እንዴ እያለ ይጮዋል። በድንገት የመጣችው ፌሪዴ ነበረች። ፌሪዴ አንቺ ነሽ እንዴ? ነይ ግቢ እያላን ነው። ገባች። ፊት ለፊት ተቀመጠች። ግራ ገባኝ። ለምንድነው ልጅ አባቱን እንደዚህ እያለ የሚወቅሰው? ምንድነው ያልገባኝ ነገር አለ እንዴ? እንዴት ነው ልጅ እንደዚህ አባቱ ላይ ለመካድ የሚነሳው? ምንም አለ ፌሪዴ የገባሽ ነገር አለ? ምንድነው ምክንያቱ ግን? የሆነ ያልገባኝ ነገር አለ፣ ማስታወስ ያለብኝ ነገር አለ እያላን ነበረ። ዝም ብላ ታያለች። ፌሪዴ ቆይ ምናልባት እያላን ነበር። ተው አቶ ኤሽረፍ ተው፣ አትጀምረው፣ ተው ይቅርብህ፣ ይሄ ነገር ብረሳው ነው የሚሻልህ አለችው። ግራ ገባኝ እኮ በእርግጥ እኔ ከዓመታቶች በፊት የልብ ህመሜ ተነስቶብኝ ሆስፒታል ገብቼ ነበረ። ከባድ የህክምና ክትትል ላይ ነበርኩኝ። ለምን ገባሁኝ? ምክንያቱም ያኔ ሰራን ከባድ የሆነ ቁማር ሲጫወት ተይዞ ልብ ድካሜ ተነስቶብኝ ነው። እንዳለ ሚዲያውን በሙሉ ይሄ ዜና አጥነቅርቆት ነበረ። እኔ ደግሞ በዚህ ሰዓት ሰራን ከልጅ እንዲለይ ይፈልግ ነበረ። ታዲያ በዚህ ሰዓት አሊ በመታገቱ ማን ነው የሚጠቀመው? ማን ነው? እኔም ከህመሜ ሳገግም ገና አይኔን ስከፍት አሊ የልጅ እንደታገተ ነገሩኝ። ታዲያ በዚህ መሃል ማን ነው የሚጠቀመው? ሰራን ነው። ፈጣሪ ሆይ መጥፎ ነገር እያሰብኩኝ ነው። እንዴት ሰው ልጁ ላይ እንደዚህ ያደርጋል? እንዴት እንደዚህ ሊያደርግ ይችላል? ምናልባት የሆነ ያልገባን ያመለጠን ነገር አለ። ሻውን የት ነው ያለው? የት ነው ያለው? ይሄ ሰው ይህን የጠፋው የት ሄዶ ነው? ያምልጥ ይኑር ማን ነው የሚያውቀው? እስኪ የለም ከሆነም ቢሆን እያለ ነበረ። ከዛ በኋላ በቀጥታ ስልክ ደወለ። ስልክ ሲደውል ይኸውላችሁ በሳራን ሳላን ስም ገንዘብ ከባንክ ከወጣ አሳውቁኝ የሚል ነበረ። ፌሪዴ ጨንቋት ትቁነጠንጣለች። የሆነ ነገር ልትነግረው ተዘጋጅታለች። ፌሪዴ ምንድነው ችግር አለ እንዴ? ልነግር የሚፈልጊው ነገር አለ እንዴ ይላታል። ማለት እኔ ማለት በቃ ሰውም ለሞቀስ ፈልጌ አይደለም፣ ሰራንን ለሞቀስ ፈልጌ አይደለም። ግን ያው ባለፈው ለታ ኦስማን መኪናውን እያጠበ ያለ የአቶ ሰራንን በመኪናው ጀርባ በኩል በጣም ብዙ ገንዘብ አግኝቶ ነበር በሻንጣ ሙሉ አለችው። አፉን ያዘ። በእርግጠኝነት በቃ እሱን ያገተው ብሎ አሰበ። አሁን ደግሞ እያመለጠ ነው በሚል ብዙ ተጨነቀ። በሌላ በኩል ያማናውንም ቢሆን ሩህያን ለማሳመን እየጣረ ነው። ሳለቀስ ነበር፣ ስጮህ ነበረ፣ ስጣራ ነበረ። አንቺ እዚህ ጋር ዥዋዥው እየተጫወትሽ ነበረ፣ አንቺ ድምፄን አልሰማሽም፣ እንደውም አጎትሽ ድምፄን ሰማ
ሰማ። ከዛ በኋላ በቀጥታ መጣ እየጎተተ ሊወስደኝ ማለት ነው እያላን ነው። ከዛ እሷ አሁንም ቢሆን ለማመን ብዙ እየቸገራን ነው። እሱ ግን አልዋሽሽም እያላን ነው። አንቺ መዋሸት አልፈልግም እያለ አሁንም ቢሆን እንድታምነው የወተወታት። በአንድ በኩል ኔስሊያን እቤት ደረሰች። ምን እየተካሄደ ነው ያለው ብላ እየገባች ነው። ልጆቿ እንዲሁም አባቷ ቁጭ ብሎ እየጠበቁ አልነበረም። እንዲያስረዷት እየጠበቀች ነው። ልጆች እሺ እናንተ ሄዱ፣ እኔ ከአባዬ ጋር ማውራት ፈልጋለሁ አለች። እማዬ እንዴት ነው በዚህ ሰዓት ብቻችሁ ምን ተዋችሁ? እኛም ማውራት አለብን እኮ ትላለች አላ። ከዛ በኋላ ኔስሊያን እሺ ጥሩ ምንድነው እየሆነ ያለው ነገር ምንድነው የተፈጠረው በማለት እየጠየቀች ነበር። አያቴ ብዙ ነገር እያሰበ ነው ያለው እማዬ። በቃ አያቴ እንግዲህ የሆነ ነገር ይወራል፣ ያማን የተባለ ልጅ የሆነ ነገር ያነሳል፣ ቤተሰባችንን ለማበጣበጥ ነው እሱ ደግሞ እቅዱ። ያው እንግዲህ በሱ ወጥመድ ውስጥ ገባን። ምን ማለት ነው? ይሄ ውሸታ እንዴ? እንዴት ነው እያለ ነበር። ዝም በል አንተ እያለ አያቱ እየተቆጣ ነበረ። ሁሉም ነገር እኮ ግልጽ እኮ ነው አባታችሁ አምልጧል ብሎ የሸፍ ተናገረ። አምልጧል ማለት ትላለች። አላዝ ይስቃል። ኧረ ማይባል ነገር አትበሉ ይባባላሉ። ኔስሊያን ሰራን ሻንጣ ሙሉ ገንዘብ ሞልቶ ነው የጠፋው አምልጧል ይላታል። ደንግጣ እያየችው ነው። እንዴት ሆኖ ትላለች። አላዝ ደንግጦ እያየው ነበረ። ኦስማን አይቶት ነበር መኪናውን እያጠበው። በጣም ብዙ ገንዘብ ነው የያዘው። እንደገና ከባንክ ያን ገንዘብ አላገኘውም። ከየት ነው ታዲያ ያገኘው እያለ እየጠየቃቸው አላዝ ደንገጥ አለ። አላዝ አያቱን ይመለከት ጀመር። ከዛ እህቱን አያት። ተፋጠጡ። ምን እየሆነ ያለው ምንድን ነው? በእርግጠኝነት የሆነ ነገር ይነግረናል፣ የሆነ ማብራሪያም አለ። ምንድን ነው ስትል ነበረ። ፓስፖርቱም የለም እኮ ነው ልጄ የምልሽ። አሰሚኝም እንዴ ከ2 ሰዓት በኋላ በረራ የሚያደርግበት የለንደን ትኬት ቆርጧል። አሁንስ ተረጋጋሽ አላት። ደነገጠች ኔስሊያን። እማዬ ተመልከችኝ፣ አባዬ በፍጹም እንደዚህ ነገር አያደርግም፣ ሁሉም ነገር ውሸት ነው እሺ እያለ ነበር። ስለምን ውሸት ነው የምታወሩት ትለዋለች ኔስሊያን። ከዛ ዞር ብላ አባዬ ወደ ፖሊስ ደውል ፖሊስ ጋር ትለዋለች። ለምን ሲባል ነው ፖሊስ ጋር የሚደወለው? ይሄን ነገር በራሳችን መንገድ መፍታት አንችልም እንዴ እያለ አላዝ ይጠይቃል። አባዬ ፖሊስ ጋር ደወለ፣ ይሄ ነገር መስተካከል አለበት እያለችው ነው። እሱ ፖሊስ ጋር እየደወለ ኔስሊያን በአንድ በኩል ቀጥ ብላ እየመጣችው ወደ ጓደኛ ቤት ነበረ። በር ጋር ድንገት ተገናኙ። ኔስሊያን ምን ሆነሻል ችግር አለ እንዲህ ስትላን ነበረ። አንቺ ግን በጣም ምትገርሚ ሰው ነሽ፣ አመኘሽ ነበረ ለአመታቶች አል ጓደኛዬ ብዬ ስጠራሽ ነበረ፣ እንዴት እኔ እንዴት ታደርጊብኛለሽ አለቻት። ኔስሊያን ምንድነው የምታወሪው ምንድነው የምትይው አለቻት። ሁሉ ነገር ባንቺ ምክንያት የመጣው ከወንድምሽ ጋር ተባብረሽ ልጄን አገታችሁብኝ አለቻት። ምን ኧረ እኔ ምንም እየገባኝ አይደለም ኔስሊያን ምንድነው የምትይው ብላ ሸብኒም ጠይቃለች። በይ ተናገሪ፣ የታሉ ወንድምሽ የታለ ሰራን የታለ የታሉ ብላ እየጠየቀች ነበረ። ኧረ ኔስሊያን ተረጋጊ፣ የእውነት በስነ ስርዓት እያሰብሽ አይደለም ትላታለች። ነገር ግን ኔስሊያን እየጫች የታሉ መልሽልኝ፣ እየጠየኩሽ እኮ ነው ከኔ ጋር የአእምሮ ጨዋታ አቁሚውልሽ፣ በቃ አረፍዷል አሁን በይ መልሽ የታሉ ውስጥ ናቸው ልጄን የደበቅሽበት ቦታ ነው እነሱንም የደበቅሻቸው ብላ እየጠየቀቻ ነበር። ድንገት ቻላና አላዝ መጡ። እማዬ እያለ ነበር አላዝ እየቀረበ። በአንድ በኩል ኔስሊያን የታሉ ብላ ባይል ስጮህ አንድ ላይ የነበሩት ሩያ እንዲሁም ያማን ድምፅ ሰሙ። ወዲያው እየወጡ ነበረ። በይ ተናገሪ፣ እኔ እንደዛ ሳለቅስ እንደዛ ተጨንቄ ልሞት ደርሼ አንቺ ግን ስለ ልጄ ደበቅሽኝ፣ ልጄ እዚህ ነበር የተደበቀው፣ በይ ተናገሪ ታሉ። አንቺ ግን ምን አይነት ሰው ነሽ ጭንቅላት አለሽ እንዴ ግን እያለቻን ነበረ። ሼብኒም ኧረ እኔ ምንም አውቀው ነገር የለም ትላታለች። ኔስሊያን ከኔ ጋር መጫወት አቁም እያለቻን ነው። ሁለት ሴቶች እንዲተፋጠው ድንገት ሩያ እንዲሁም ያማን ወጡ። እማዬ ምንድን ነው ብላ ሩያ ወደ እናቷ እየቀረበች ነው። ኧረ ይህ ነገር ትክክል አይደለም፣ አንተ ህይወታችንን አበላሸው ያማን አሊ፣ ህይወታችንን አበላሸው። ችግር ምንድን ነው? ምሮ ከኛ የምትፈልገው ለምድሮ ማተዋን ብሎ አላዝ እየጠየቀው ነበረ። ህይወቴን የቀመውን ሰው ነው የምፈልገው፣ ልጅነቴን የወሰደብኝን ሰው ነው የምፈልገው ብሎ ይመልስለታል። ሁሉም እርስ በርስ ይተያያሉ። ድንገት ፖሊስ ሲመጣ ኔስሊያን አታረጊውም በፍጹም እያለቻን ነው። ነገር ግን ኔስሊያን ምንም ማድረግ አልችልም እያለቻን ነው። ፖሊሶች መጡ። ሼብኒምን እየጎተቷት አንድ ላይ እየወጡ ነበረ። በአንድ በኩል ሼብኒም ኧረ እኔ ምንም አላረኩም ትላለች። በዚህ መንገድ ተጎታ ስትወሰድ ሩያ እያለቀሰች ነው። ሩያ በዚህ መንገድ ከእናቷ እየተለየች ነው። ሼብኒም ለምርመራ እየተወሰደች ነው። አላዝ ከእህቱ ጋር ቁጭ ብሎ እየወራ ነው። አላዛር ይሄ ነገር እውነት ቢሆንስ ቆይ ተዘጋጅታል ግን ለዚህ እያለች ቻላ ጠይቋለች። ቻላ ምሮ የምታወሪው ስለ አባዬ እኮ ነው የምታወሪው እያላን ነበረ። እሺ ታላሁን ታዲያ እንዴ በእርግጠኝነት ለንደን ደርሷለሁንማ ትለዋለች። ተረጋጊ ከአንድ ሰዓት በፊት በስልክ አውርቼው ነበረ። አልሄደም አባዬ እንደዚህ ነገር አያረግም፣ የሚሰራውን ነገር እኔ በደንብ ነው ማውቀው እያላን ነበር። ያማን ድንገት መጣ። ከዛ አላዝ አስታወሰ። ይህም አባቱ በስልክ ሲያወራው የሆነ ድምፅ እየሰማ ነበረ። ይህን ድምፅ በደንብ አድርጎ ያውቀዋል። የጫካው ቤት ነው። ባለፈው እና አላዝ ድግስ ያዘጋጁበት እነ ሩያ ላይ ጥቃት የደረሰበት ቤት ነው። ቀጥታ እዛ ቤት እንዳለ ስለገባው ሊድ እያለ ነው። በአንድ በኩል ያማን ይከተለዋል። ኤሽረፍ በሌላ በኩል ከኔስሊያን ጋር ነው። ኔስሊያን ያሬታለች ሩያ ብላ ታስባለች። ሩያ ግን የሆነ አድራሻ ነገር ተልኮላት እሱን እየተከተለች ወደዛ ቤት እየሄደች ነው። በሌላ በኩል ደግሞ አላዝ ቀጥ ብሎ እየሄደ ያለው አባቱ ወዳለበት ቦታ ነው። በስነስርዓት ገምተዋል። ሰራንም ሲጀመር ይህን ነገር ሆን ብሎ ያደረገው ይመስላል። ያማን የአላዝ መኪና ኮፈን ውስጥ ገባ። ኮፈን ውስጥ ገብቶ ሲሄድ የሚያስታውሰው ሕፃን እያለ ኢኪያር መኪና ውስጥ
አንጠልጥሎ አስገብቶ ሲዘጋበትና ሲወስደው ነበረ። ቀድማ የደረሰችው ሩያ ናት። ሩያ ወደ አንድ ግቢ ደረሰች። ከዛም በኋላ ቀስ ብላ ወደ ስልክ ቀረበች። ስልኩ ቆሻሻ ጋር ተጥሎ ነበረ። ከዛ ግራ ግብት እያላት ወደ ውስጥ ገባች። ወደ ውስጥ እየገባች በሌላ በኩል አላዝ ቤቱ ጋር ደረሰ። የጫካው ቤት ጋር እንደደረሰ ከመኪናው ወርዶ እየገባ እያለ አሃ አባት እዚህ ነው ማለት የተደበቀው ይለዋል ያማን ከመኪና ውስጥ እየወጣ። አንተ እዚህ ምን ልታደርግ መጣ ምልቶ መጣ እያለ ሲያንቀው በድንገት የተኩስ ድምፅ ተሰማ። ከዛ አላዝ አባዬ እያለ ወደ ቤት ይሮጣል። ያማን ይከተለዋል። አላዝ ቤቱን በር ከፍቶት እንደገባ ሰራን ወድቆ ነበረ። እጁ አካባቢ በጥይት ተመተዋል። አላዝ ልጄ እዚህ ምን ልታደርግ መጣ እያሉ ነበር። እንዴ አባዬ ምን እያረክ ነው እያሉ ነበር። ማን እንደዚህ ያደረገ እያሉ ነበረ። ደገፍ አድርጎ እያነሳው ነው። ሰራን ከወደቀበት እየተነሳ ኢኪያር ነው ተኮሰብኝና መለጠ እያሉ ነበር። ኢኪያር እያለ ያማን ሌር ነበረ። ቆይ አንዴ ያማን እያለ ሰራን ወደሱ ቀርቦ እጁን ሲይዘው ባክልቀኝ ብሎ እጁ መንጭቆ ሲያስለቅቅ ነበረ። ከዛ እንዳትነካኝ ብሎ ሌር ሲል ሁሉም የምትፈልገው ነገር እዚህ አለለ ብሎ ከመሬት ላይ ስልክ እያነሳ ነው። ከወለሉ ላይ ስልክ አነሳና ቪዲዮ ከፈተ ሰጠው። እኔ ያው ያማን አሊ ሶላሳንን አግቸው ነበረ ልጅ እያለ ይሄን ነገር ያደረኩት ለገንዘብ ብለን ነበረ። ከእናቱ ጋር እየተጫወተ እያለ ፓርክ ውስጥ እያለ ነበረ ያገት ነው። ከዛም በኋላ ወደ እህቴ ቤት ወሰር ነው። እህቴ ቤት እዛ ዘጋንበት። ስለ ሁሉም ነገር በጣም ነው ይቅርታ የምጠይቀው። በዚህ ማለ እህቴ ምንም የምታውቀው ነገር የለም። ገንዘብ ፈልገን ነበር ይህንን ያደረግ ነው እያለ እያወራ በሌላ በኩል ሩያ ቀጥታ ወደዚህ ቤት ገባች። ምንድነው እየሆነ ያለው ነገር ብላ እንደገባች ፎቶ ላይ የምታየው ጃነር እንዲሁም ኤሽረፍ ናቸው። ጃነር የኤሽረፍ ልጅ ነው። አሁን ከበር ገና ፎቶቹን እየተመለከተች ደነገጠች። አሁንም ቢሆን ያማን ቪዲዮን እያየ ነበረ። ከዛም በኋላ ገንዘቡን ተቀበልንና ከጃነር ሶይላሳን ጋር በመሆን አንድ ላይ የሆነ ክለብ ነገር ከፈትን። እኛ እቅዳችን ልጁን ከታገተ በኋላ መመለስ ነበረ፣ ነገር ግን አመለጠን። ልጁ ምንም ማድረግ አልቻለም እያለ ነበር። ኢኪያር ፊቱ ላይ ከፍተኛ ድብደባ እንደደረሰበት ያስታውቃል። ከዛም ያማን ይህን ቪዲዮ እያየ እያለ የሚያስታውሰው ጃነር ሶይላሳን የተባለውን ሰው ነው። ባለፈው ለታሱ ክለብ ነበር የተጣሉት። ከዛ በኋላ ኤሽረፍሱን ሲያናግረው ነበረ። ምንድነው ከዚህ ጋር የሚያገናኘው ነገር እያለ ያማን ያስባል። አላዝም ደንግጧል። አውሮ እያቀጠ ብላ የገባቸው በአጋጣሚ ወደ ጃነር ሶይሳላን ቤት ነበረ። እንደገባች የቤቱን ነገር ገርሟት ከላይ ስትመለከት ነበር። ቤቱ በጣም ያምራል። ገርሟት ነገሮችን እየታዘበች እያለ በድንገት ጃነር ሶይላሳን ራሱ በጀርባው ተኝቶ ነበረ፣ ሞቷል። አሁን ሁሉም ነገር ለአመታቶች የተደበቀው ሚስጥር እንዳለ እውነት እየወጣ ይመስላል። ነገር ግን ሰራን በዚህ ሁሉ ጨዋታ ውስጥ እሱ ጀግና ነው። ሰራን በዚህ አጋጣሚ ከነስሊያን ጋር እያወራ ነበረ። ሁሉንም ነገር ያደረኩት ልጄ ላይ እንደዚህ ነገር በደል ያደረሱትን ሰዎች በሙሉ ለመበቀል ብዬ ነበረ። በተለይ ደግሞ ኤጂ ስለ ኢኪያር ቁስል ስትነግረኝ እንደገና ኢኪያርም ሲያመርጥ በቃ ግራ ገባኝ። ውስጤን ጥርጣሬ ሞላው። በእርግጥ መጀመሪያ ይህን ነገር መቀበል በጣም ከባድ ነበር ለኔ፣ ግን ቀስ በቀስ ሳስበው ከዛም በኋላ ከጠበቄ ስለ ኢኪያር ምስክርነት እያንዳንዱን ቃል ስመለከት የሆነ ግራ የሚያጋባ ነገር እንዳለ ተመለከትኩኝ። እንደገና ኢኪያርም ቢሆን እያዛለት ከጃነር ጋር እንደነበር ነበር የሰማሁት እያለ እየተናገረ በአንድ በኩል ኤሽረፍ የገዛ ልጁን ጃነርን አሁን እየጠላው ነው። ፎቶውን እየተመለከተ ፊትለፊቱ እየቀደደው ነበረ። እንዲቀዳዶ በጫጭቆ እየጣለው ሳስበው መጀመሪያ ጃነር የኢኪያር ተባባሪ ነው ብዬ አልጠበኩም ነበረ። ነገር ግን ሁለቱንም ባር ውስጥ ሳያቸው አንድ ላይ ክለብ ውስጥ ስመለከታቸው በእርግጠኝነት ጃነር ከዚህ ጀርባ አለበት ብዬ አሰብኩኝ። በቃ አብሮ ይህን ስራ እንደሰሩ ገባኝ። ሁሉንም ነገር ያደረግኩት ለእናንተ ብዬ። ግን ነስሊያን አንቺ ምን አረግሽ? አንቺ ግን ተጠራጠርሽኝ። እኔ ለአሊ ብዬ ብዙ ነገር እያረኩ ነበረ፣ አንቺ ግን መጀመሪያ ላመንሽኝም ነበረ እያላን ነበረ። አሁን ፖሊሶች በሙሉ ወደ ቦታው መጥተው እያንዳንዱን ማስረጃ እያገኙ ነበረ። ኢኪያር ሰራን ላይ የተኮሰበት ሽጉጥን ጥሎ ነበር የሄደው። ራሱ ሰራን ነበረ ተኩስብኝ ብሎ ትከሻውን እንዲመታው ያደረገው። በዚህ መንገድ አቅስሎት እንዲሮጥ አድርጎታል። ቀስ በቀስ እያንዳንዱ ማስረጃ ተደብቀዋል። ሰራን አሸንፏል። ያማንም ቢሆን መልሱን አግኝተዋል። አሁን ያማን ወደ ገዛ ቤቱ ተመልሷል። ያ የቤቱን ልብስ አውልቆ እንደገና የድሮ ልብስ ለብሷል። ቤቱ ቁጭ ብሎ ከጓደኞቹ ጋር ነበር አንድ ላይ። ድንገት ሰራን የመጣው ሰራን ይዞት ሊሄድ ነው። በአንድ በኩል ደግሞ እነ ቻላ እንዲሁም እነ አላዝ ቤት ውስጥ ሆነው ቀጥታ ጃነር ያለበትን ፎቶ በሙሉ ከግድግዳ ላይ እያወረዱ ናቸው። በዚህ ስራ በጠዋት ተጠምደዋል። ኔስሊያን ደግሞ ያማን አሊ የት ሄደ፣ ሰራን የት ሄደ ብላ ጨንቋታል። ከዛ በጠዋት ቁርስ ሊበሉ ተሰበሰቡ። ሲሰበሰቡ ኤሽረፍ እየመጣ ነው። አላዝ ዞር ብሎ አባቱ የሚቀመጥበትን ቦታ ወንበር ያያል። እስካሁን ድረስ ሰራን አልመጣም። የት ናቸው ሲባባሉ ድንገት ሰራን እንዲሁም ያማን መጡ። ከዛ በኋላ ደስ አላት ኔስሊያን ልጇን እያቀፈች ነበረ። ከዛ ኤሽረፍ ሰራንን አንተ እዚህ ጋር ነው መቀመጥ ያለብህ ብሎ የራሱን ቦታ እየሰጠው ነበረ። በጣም እያመሰገነው እንዲቀመጥ አደረገው።
ከዚህ በኋላ ይሄ ቦታ ነው የሚገባ ብሎት ከዛ እየተቀመጡ አላዝ ፈገግ ብሎ አባቱን እያየው ነበረ። ያማንም ቢሆን ከአባቱ ጋር እርቅ መውረድ ነው የሚፈልገው። ገና ከሆነው አባቱን አባዬ ብሎ እየጠራው ነበረ። ከዛም በኋላ ነስሊያንና ሰራን ደስ ብሏቸው ያማንን ሲያዩት አላዝ ቀንቶ ፊቱ ሲቀያየር ነበረ። አሁንም ቢሆን ሰራን በዚህ ሁሉ ታሪክ አሸናፊ እንደሆነ ከራሱ ጋር እየወራ ነው። ነገሩን በሙሉ ከመጀመሪያው ጀምሮ ያቀናበረው ራሱ ነው። ባለፈው ለታ ያማን ከጄሱር እንዲሁም አሲጋ ሲጣላ በረጋ ቆሞ እኔ እዛ ቤት የሚሄደው ለበቀል ብዬ ነው እያለ ሲያወራ ያኔ ሰራን እቤታቸው ገብቶ ተደብቆ እያያቸው ነበረ። ኢኪያር ነበር ያገተኝ፣ ተባባሪው ደግሞ ከሶይላሳን ቤተሰብ አንዱ ነው እያለ ሲያጫውታቸው ነበረ። እንዲህ የጮኸ ሲያወራ ሰምቶታል። ከዛ ሰራን ወዲያው ነበረ የኢኪያርና የጃንን ጉዳይ ያሰበበት። ወዲያው ኢኪያር ጋር ሄደው ገንዘብ እንዲከፈለው ያደረገው። ከዛ በኋላ መኪና ውስጥ ተይዘው የገቡት። ከዛም በኋላ ሆን ብሎ በቀጥታ ወደ ጫካው ቤት በመሄድ በር ላይ ጩኸትና ሁካታ እንዲሰማ በማድረግ ቀጥታ አላዝ ቤቱን እንዲጠረጠር አድርገዋል። ከዛ በኋላ ወደ ቦታው ከመጣ በኋላ ቀጥታ ኢኪያር ሽጉጥ ደግኖ በላውን እውነቱን ትናገራለህ፣ በል እንግዲህ ወይ ጃነርን አሳልፈህ ትሰጣለህ ወይ ደግሞ ራስ መስዋዕት ትሆናለህ እያለው ነበረ። ከዛ ድብደባ ካደረገበት በኋላ ፊቱ ትንሽ ሲበላለዝ በዚህ ሁኔታ ውስጥ እንዳለ ቪዲዮ ቀረጸው። እያንዳንዱ ነገር ከተናገረ በኋላ ድንገት እነ ያማን እንደመጡ በልበል በቃ ተኮስብኝና ሂድ ይለዋል። ከዛ በኋላ ቀስ አድርጎ ወዲያው ኢኪያር ተኮሰበት ትከሻው ላይ እጁ አካባቢ ሲተኩስበት አምልጥ እያለው ነበር። ሰራን ራሱ የወድቅና ወንበር አጠገቡ ነበር፣ እሱንም ጥሎት ከዛ ያማን እንዲሁም አላዝ በዚህ ሁኔታ መጡ። አሁን ላይ ሰራን ቀጥታ ወደ አንዱ ሆቴል እየመጣ ነው። ሆቴል ውስጥ ገብታ የምትጠብቀው ደግሞ የቀድሞ ፍቅረኛው የነስሊያን የልብ ጓደኛ ሼብኒም ናት። ሼብኒም አሁን መጠጧን ቀርታ ሶፋ ላይ ቁጭ ብላ እያሰበች ነው ከደቂቃዎች በፊት የሰራችውን ነገር። ፖሊስ ምንም አታውቅም፣ ምንም መረጃ የለንም ብሎ ለቋታል። እሷ ስትለቀቅ የሄደችው በቀጥታ ወደ ጃነር ሶይላሳን ቤት ነበረ። ከሄደች በኋላ ለሁለቱም መጠጥ እየቀዳች ነበረ። ኮክቴል ቀርታ ሰጠችው። ዛሬ ደግሞ ሼብኒም ምንድነው ሰርፕራይዙ ከሄድ ደግሞ መጣች ዛሬ እያላን ነበረ። እግሯን ከፈት እያረገች ስሜቱን ለመሳብ እየሞከረች አንተ በቃውንም አትታገስም ማለት ነው ትለዋለች። ከዛ የቀረበትለትን ኮክቴል ግማሽ ከጠጣ በኋላ ተደወለለት። ፖሊስ ነበር የደወለለት። ሄለው ፖሊስ? የምን ፖሊስ እያለ ነበረ። ቶሎ ብላ ስልኩን ተቀበለችው። ስልኩን ተቀብላ ውሃ ውስጥ እየከተተችው ነበር። ምን እያረግሽ ነው ይላታል። ትክክለኛውን ታሪክ እኔ ለምን አልነግርም? ምን አለፋ የሆነ ነገር ልንገር እስኪ። ይሄ ያማን አሊ የሚባለው ልጅ ታውቀዋለህ? አሊ ማለት ነው፣ ወይም ደግሞ አንዳንዴ ያባኒ ብለው የሚጠሩት። ባይገርምህ እሱ ልጅ ማለት ነው የሰራ ልጅ አይደለም፣ አስበዋል አለችው። እየገረመው ተመለከታት። እህት በጣም ከባድ ሰው ናት። መጀመሪያ እኔ ራሱ ይህን ሳስበው ገርሞኝ ነበረ እና ከጉቨን የወለደችው ልጅ ለሰራን ያንተ ልጅ ነው ብላ ነግራው አሳምናው አንድ ላይ ሲኖሩ ነበረ። እህት ይህን ነገር ደብቃ እኔንም እንዳልናገር እንድደብቅ አድርጋኝ ነበረ። እኔም ለረጅም ጊዜ ደበቅኩኝ እያለችውን ምንድነው ስሜት የማይስ ነገር ምትቀባጥሬው ምንድነው ምትዩ ይላታል። ቆይ ታገስ እውነቱን ልንገር ከሃይስኩል ጀምሮ ነበረ ከሰራን ፍቅር ውስጥ የወደኩት። በጣም ወደው ነበር ከትምህርት ቤት ጀምሮ። በእርግጥ ነስሊያን ከጉቨን ጋር ስትጋጭ ጉቨን አይድንም ከሷ እንደተለየ ወዲያው ነበር ሰራን እኔን ትቶ እሷን ያገባው። ገና ለገና ገንዘብ አላት ብሎ ሀብት አላት ብሎ በእርግጥ ፍቅራችን ይበልጥ ነበረ። እሱ ግን ሌላ መንገድ መረጠ። ግን አሁንም ቢሆን ወደዋለሁ እና አሁንም ቢሆን የምንወጣበትን ቀዳዳ እየፈለገ ነው። ታስታውሳለህ? ሰራን ቁማር ተጫውቶ ቁማር ተበልቶ በጣም ወሬው ተሰራጭቶ ነበረ። ሰራን በጣም ፈራ። ከዛ እኔ ሀሳብ መጣውለት። ለምን አሊን አናግተው አልኩት። አሊን አግተ ነው ገንዘብ እንቀበላለን፣ በገንዘቡ ተያይዘን እንጠፋለን አልኩት። እሱም ሀሳቡን ወደደው። ከዛ በኋላ አሊ ታገተ። ከታገተ በኋላ እንግዲህ ጥሩ ስራ እየሰራ ነበር ያ ኢኪያር የሚባል እብድ። ሁሉን ነገር እስኪ በጠብጠው ድረስ አለችው። ምንድነው ምትዩ እያላ ነበር ትንሽ ለመናገር እየከበደው። 2-3 ቀን እኮ ነበረ በቃ እኛ ጋር ነበር፣ ሁሉም ነገር ሰላም ነበረ። ኢኪያር ነው ሁሉንም እቅድ እንዳለ ግራ ያጋባው፣ ነገሩን ድብልቅልቅ ያደረገው እና ይህን ሚስጥር እኔም ደብቄ ነበር። ሰራን በቃ ወንድሜ ሊገለው ደረሰ። እኔ ይህን ጊዜ እውነቱን መናገር ነበረብኝ። በቃ አሊ ልጅህ አይደለም ብዬ ነገርኩት። እሱም ሲገባው እንግዲህ ቆየ፣ ሀሳቡን ቀየረ ይመስለኛል። ወይ ስለንን ሊበቀላት ይሁን ይመስለኛል፣ ወይ ደግሞ አሁንም ህመማን እያየ አብራት ሊኖር ነው አላውቅም፣ ምንም አልገባኝም እያለችው ነበረ። ጃነር ቀስ በቀስ ልቡን እየወጋው መጣ። አቅም እያነሰው መተንፈስ እየከበደው እየመጣ አንቺ ምንድነው የምትዩ እያላ ነበር። ጨንቆታል። ምን ማድረግ ይቻላል እንግዲህ። በመጨረሻም ሁሉም ኃላፊነት እኔ እጅ ላይ ወደቀ እና እኔ ደግሞ የሰራን ቅምጥ ሆንኩኝ፣ የሚስጥር ፍቅረኛ። ግን እንደዚህ መሆን አልነበረበትም ነበረ። ስራዬን መጨረስ አለብኝ። የጀመርኩትን ነገር ለፍቅሬ ብዬ ምንም አላረገው ነገር የለም እና በአንዳቸው ሶለሰን ማሳበብ አለብን። ጃነር አንተ ደግሞ አንደኛው ሶለሰን አለችው። ምንድነው የምትዩ አንቺ ምንድነው የምትዩ እያላ ነበር። የሆነ ነገር አንስቶ ለመጠጣት እየሞከረ አራቀችበት። ከዛም በኋላ እሱን እየተንበረከከ ነበረ። አቅም አነሰው። ከዛ እሷ ባይገርም ይኸውልህ ስራዬን ጨርሻለሁ እያለች መድኃኒቶቹን በሙሉ ቦርሳ ውስጥ እየከተተች ነበረ። እቃዋን ቦርሳ ውስጥ እየከተተች ከዛም በኋላ ዝም ብላ ታየዋለች። ከዛ እሱ ጠረጴዛው ላይ እንደተደገፈ ራሱን ሳተ፣ ጸጥ አለ። መታገፋ ስታረገው ወደቀ። ሲወድቅ በጣም ያሳዝናል። ጃነር ሶይላሳን በመጨረሻም እውነቱ ታወቀብህ። እንዴት ሰው በገዛ ጎቱ ይታገታል? እረ እቺ ዓለም ግን እንዴት ትጨንቃለች? እረ እዚህ ዓለም ግን ህሊና ያለው በቃ ጠፋ። በመጨረሻ
በመጨረሻም ነገሮችን መቋቋም ሲያቅተው ራሱንም አጠፋ። ያሳዝናል እያለች ነበረ። ይህን አስታውሳ አሁን በመጨረሻም እጇን ስላጸዳች ደስ ብሏታል። ድንገት ሰራን ወደ ሆቴሉ መጣ። ቁጭ ብላ እየጠጣች እየጠበቀችው ነበረ። ስራውን ጨርሽ አላት። አዎ ስራውን ጨርሻለሁ። በነገራችን ላይ ሁሉም ነገር ተስተካክሏል። የኔ እናንተ የወደፊትም እንደዛ ተስተካክሏል። ና ብላ እየጎተተችው ወደ ውስጥ እየገቡ ምንድን ነው ይላታል። ናና ናፍቀኛል ብላ እየተሳሳሙ ሁለቱም ወደ መኝታ ክፍሉ እያመሩ ነበረ። አሁን ያማን እንዲሁም ሩያ በቀጥታ ወደዛኛው ቤት ሄደዋል፣ ወደ ምድር ቤት። ከዚህ ቀደም አሊ ወደ ታገተበት ቤት ከገቡ በኋላ ግድግዳ ላይ ስዕል አብረው እየሳሉ ሁሉም ነገር አብቅቷል፣ በቃ ከዚህ በኋላ ወደኋላ ዞር ብላ አትመለከትም እያለች ነው። እሱም አዎ ሁሉም ነገር አብቅቷል እያላን ነው። እጁን ትይዟለች። ከዛ ትከሻው ላይ ደገፍ ብላ በፈገግታ እያየችው ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘው ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ